ከሞተ በኋላ ምን እንዲ ተቀበረ ወይ ወደቀ ተብለን እኛ ምን እንደሱ ይለ ያቺ ምስኪን እናቱ እንኳን አታሳዝነውም እንደሱ ዳንዳ ያልገባህ ነገር አለ በቃ ሞክሩኝ እኔ ሶሻል ሚዲያው ላይም ለመምጣት ነገሮች በፈለኩት መንገድ አልሄድም አሉ በቃ በሽታ ፖት በቃ እናንተ አታልቅስ በእናትህ ወንድ ልጅ አለቅስም በእናትህ አንዴ እሺ ነው ቆይ አረ ሄኖክ በእናትህ ነው አረ በጣም ያሳዝናል ፎቁ ራሱ አስተማማኝ አይደለም በጣም ያስፈራል አንተ ሰላም እንዴት ናችሁ? መስገን ፈጣሪ ደህና ነኝ። እንደዚህ ረጅም ጊዜ ጠፍቼ በእንደዚህ አይነት ቪዲዮ እንደመጣም ፍላጎት ያልነበረም ትንሽ አንዳንድ ነገሮች አስከፍተውኛል። ያው ታውቃላችሁ ጓደኛችን ላይ አንድ ትልቅ ነገር ችግር ገጥሟል። ይሄ ጓደኛችን ታውቁታላችሁ ሄኖክ ነው። ቴዲ ቤት ታውቁታላችሁ የቴዲ ጓደኛ ነው የኔም ጓደኛ ይበልጥ ደግሞ ከቴዲ ጋር በጣም ወዳጅ ናቸው። የቴዲን ትዳር ለማቅናት ስንት ነገር ሲያደርግ የነበረ ልጅ ነው። እሱ ላይ አሁን እንደዚህ አይነት ነገር ተፈጥሮ ማየት በጣም ነው የሚያስከፋው በእውነት እኔ በጣም ነው ያዘንኩት። በአጋጣሚ ነው ነገሩን ያወቅኩት። ቴዲ ያወቀ አይመስለኝም። ከባድ ነገር ነው ከአንድ ወጣት የማይጠበቅ በእውነት እኔ እንዴት ብዬ መናገር እንዳለብኝ አላውቅም። እና ቤተሰብ ሄኖክ ማለት በጣም ትልቅ ተስፋ ያለው ወጣት ትልቅ ደረጃ መድረስ የሚችል ወጣት ነው። ነገሮች እንደዚህ ሲሆኑበት እንደ ወጣት ብዙ ነገር ማድረግ የሚችል ልጅ ብዙ አቅም ያለው ልጅ እንደዚህ ሲሆን በጣም ነው የሚያስከፋው በእውነት ቴዲን ጉዳይ ይስማው አላውቅም። እኔ ምን ብዬ መናገር እንደምችል አላውቅም። ቴዲን ሄጄ አወራዋለሁ ከቴዲም ጋር ከተራራኩኝ ቆይቻለሁ ካገኘሁት እና ያለውን ነገር ሁኔታ ለቴዲ ላጫውተው ብዬ ነው እና እናንተም በዛ መሃል ታያላችሁ የተፈጠረው ነገር እስከ መጨረሻው አብራችሁን ሁኑ። ቴዲ ጋር ስንደርስ ደግሞ እንገናኛለን። መልካም ቆይ። ያው የቴዲ ቤት ደርሰናል። እንደ አጋጣሚ ሆኖ ባጃጁም አለ ለምሳ ገብቶ ነው የሚሆነው። ቴዳ አንድ ጊዜ ዳኒ ነኝ። ቴዳ ሰላም ነው? እንዴት ነው? አማን ነው። ስልክ እኮ እምቢ ሲለኝ በቃ ቀጥታ መጣሁ ምሳ ገብታል ብዬ። አዎ በእናትህ ቅድም እኮ ገባሁ እና ፀሐዩ አታውም በጣም ነው የሚያስጠላው። ስራው አየር ሲያይነው እዚህ ገባሁ ወደ ቤት። ሰላም ነው? ልጆች ደህና ናቸው? አሎ ምን ነው በሰላም? አኒ ሰላም ነው? አልገባም። ምን ነው በሰላም ነው? ካሜራ ይዤ ነው የመጣሁት። ቴዳ ትልቅ ነገር ተፈጥሯል። ምንድነው? እኔ እንዴት አድርጌ እንደምናገር አላውቅም በእውነት። ወደዚህ ነው ቻላ ምንድነው? ሰው ግራ ገባ። ምንድነው? ምን ሆነ? አይደለም ያው በሄኖክ ጉዳይ ያገኘው ነው ሄኖክን። አረ ምን እናንተ ራሱ በጣም ተላራኩኝ ትንሽ እኔም ዝም ብሎ ነው ድሳት ውስጥ ምናምን ገብቼ በዛ ምንም ጊዜ ያጣው ከዛ አወጣለሁ ወደዚህ ዝም ብሎ ስለ ያው ታውቃለህ ሄኖክ ለኔም ለአንተም የቅርብ ወጣታች በቃ ጓደኛችን ነው። ምን ሆነ ሄኖክ? ስለ ምንም አልሆነም። ያው ታውቃለህ ነገሮች ልምልም ብሎበት ምናምን የሆነ እንትንም ጀምራለሁ ብሎ የነበረ ሶሻል ሚዲያ ላይም ለመስራት እንትን ብሎ ነበር። እሺ ምንም ነገሮች አልሆኑለትም። ትንሽ ተራራቀ ታውቃለህ ጥፍት አለብኝ እኔም ማለት ነው። ከዛ እንደ አጋጣሚ ሆኖ ነው ያገኘሁት ከርቀት ነው ያየሁት ማለት እና እዚህ እንትን እየሰራ ምናምን ታውቃለህ ወገቡን እንደሚያመው። አረ በሚገባ ጸበልም እየሞከረ ነው ሆስፒታልም እየሞከረ ነው ምናምንና እንዴት ሆኖ የጉልበት ስራ እንደጀመረ አላውቅም። መስራቱ ጥሩ ሆኖ ሳለ ታውቃለህ ደግሞ የሆነ ጊዜ እዳለብኝ ለዛ ምናምን ሲል ነበርና እሺ እኔም ተውኩት ምናምን እኔም ስለ ምንም ማድረግ አልቻልኩም ነበርና ጉልበት ስራ ጀመረ እና ሳይሆን ተጎዳ።
በቃ እንትኑን ወገቡን አስሮ ምናምን ነው የሚሰራው። እኔ ከርቀት ነው ያየሁት። በቃ እሱን እንዳየሁት በቃ ቀጥታ አንተ ጋር ነው የመጣሁት ጌታ። ኧረ በስመ አብ እና ለማለት እንዲህ ቢሰራ እኮ ጥሩ እኮ ነው። የሆነ ጊዜ ታስታውሳለህ አይደለ የነገረንን በቤት ካርታ ምናምን ብር ተበድሮ እንደነበር እና ለሱ ደግሞ የሚከፈል ወራዊ እንትን አለ ይመስለኛል። በዛ ተጨናንቆ የሚከፍለው አጥቶ ይሆናል እንጂ የሚበላው አጥቶ አይደለም። ደግሞ ጤነኛ ሆኖ የሚሰራ ልጅ ቢሆን እኮ እሰየው። ደግሞ መጥቶ አንተንም መናገር ለኔም ቸግሮኛል ቢለኝ እኮ እሺ። ግን ደግሞ ሰርቶስ ያገኘዋል ያን ገንዘብ? ኧረ ምን ያው ሰዓት የቀን ስራ ደግሞ ምን እኛ ስንት ያለፍንበት አይደል? እንኳን ለጉሮሮም እንኳን አይሆንም እኮ እንኳን አይደለም ለዕዳ። ምን አውቃለሁ እኔ እንጃ። ምን አለ እስቲ እርዱኝ ቢል እኮ ስልኬንም ሽጬ ሰጠዋለሁ። እኔ እኮ ምን እንደሆነ አላውቅም። በቃ እኔ ግራ ገባኝ እና ብቻዬን ከማናገረው አንተ ብታናገረው። ኧረ እኔ እናገረዋለሁ። ኧረ ምን ነው እንደዚህ አይነት ነገር? አንደኛ ለቤተሰብ የበለጠ ሌላ ጠንቅ ነው። ምንድነው ነው ዕዳውን ነው እሱን ያስታሙ። እንደዚህ አይነት ሪስክ ምን አይነት ችግር ውስጥ ቢገባ ነው የሚያከላረ? እንግዲህ አስበው። ይሄ እኮ ነው መራራቅ እኮ ከባድነቱ ይሄ ነው። እኔም በራሴ ማርያምን ነው ማለት በጣም በራሴ ያው ሁላችንም ቢዚ ሆነን እኮ ነው ታውቃለህ። እንደ በፊት ምንም ማንገናኙ። እኔ ራሱ ቪዲዮ እየሰራው አይደለም በእውነት ምንም በቃ ምክንያቱም ምንም እድል አጣው። በቃ ይኸው እንደምታየው ነው ስራው። ነው ፀሐይ ላይ ሲሆን እንደዚህ ነው። አየር የለም መቆም ነው እንደገና ምንም በቃ መታገል ነው እኮ። ለዛ እኮ ነው በእናትህ ምን እንደሚሻል እኔ በራሴ ነው ያፈርኩት። እግዚአብሔር እኔ በራሴ ነው ያፈርኩት። ቢያንስ ጓደኛ አብሬው መቆም ነበረብኝ። ኧረ በስመ አብ ዳረና እንሂድ አይደለም። እኔ እንደዚህ አይነት ነገር የለም። እንደዚህ አይነት ስራ ከሚሰራ ቢያንስ ሌላ ነገር እንኳን ቢሰራ ጥሩ። አሁን የት ነው እየሰራ ያለው? እዚህ ቶታሉ ጋር ያለው እንትን የለም። እሺ እዛ ነው እየተሸከመ። ኧረ እንሂድ ማርያምን እንሂድ። ኧረ በስመ አብ ምን ምንድነው? እሺ ማለት ምን ማለት ነው? ከሞተ በኋላ ምን እንዲህ ተቀበረ ወይ ወደቀ ተብለን እኛ ምን እንደሱ የለ። ያቺ ምስኪን እናቱ እንኳን አታሳዝነውም እንዴ? እሱ ምንድነው መቸገር ያለ እኮ ነው። ቢያንስ እኮ የተሻለ ነገር ቢያንስ ሌሎች ነገሮች እስኪገኙ እንትን ማለት አለበት። ካልሆነ ደግሞ እኛም እንደሚሆን እኛ ይሁን አቅም ማጣት እኮ ነው። ኧረ በእናትህ ና እንሂድ። ለማንኛውም ከጤና አይበልጥም። እስቲ እናት ለማና እንሂድ። ኧረ ባጃጅ እንሂድ። ኧረ በስመ አብ ለምን ወጣችሁ በዚህ ፀሐይ? ለምን ወጣችሁ? ናግባ ዳር ምን ማለት ነው? እንግዲህ ቴዳ ይሄኛው ፎቅ ነው። እዚህ ላይ ነው እየሰሩ ያሉትና ያው አይተዋላ ዳለቻ ልብስ የለበሰው ሄደን እናናግረው ለመሰለ ሄደን አናግረናው። እኔ ምን ብዬ ማናገር እንዳለብኝ አላውቅም። እግዚአብሔር ነው እኛ አሁን እኮ ስራውን ልናስተጓጉል አይደለም የመጣ ነው። ከዛ ሄደን ይችላል ያመዋል እኮ ነው እኔ የምልህ እኮ ያመው ይችላል እኮ ነው የምልህ የሚለውን ነገር እኔ እስቲ አይሻልም? እንጃ እንግዲህ አላውቅም። አባክቶ እነሱ እሱ የሚለው የዘመመ ቤቴ ድህነቴን ንቀሽ እንዲያው ያለ ስሜ እኔ እኮ አሁን ማለት ነው ቴዳ አንተን ስለሚሆን አለቆቹ ሊቆጡት ስለሚችሉ ብትጠራው ይሻላል። ብትጠራው ይሻላል። ለዛ ይሻላል። አዎ በቃ እኔ ዝራው ከፈዳ አንተ ችግር ደግሞ አዙራ እንካ አረባክ አይዞህ ሄኖክ። አረ በጣም ያሳዝናል። ፎቁ ራሱ አስተማማኝ አይደለም። በጣም ያስፈራል። አንተ እና ስማም እንዴት ያስፈራል ቦታው ራሱ። አማን ነው። አማን ነው። ሁሉ ሰላም ሰላም ነው። ለነገር ጣለ
አንተ እኔ ራሱ ደከመኝ። ኧረ እንዲሁ ፈልጌ ነው። ምን ነው ዴኒሽ እየሰራ ነው? አዎ በእናትህ ስራ አሪፍ ነው። ምንም አይልም። ዳኒ እኮ ከታች አዞረውና ወረደ ራሱ እዛው። ኧረ እባክህ ማርያም የት አለ? ፈልገን ነበረ። ምን ነው በሰላም? አዎ እሺ አንዴ ነግሬው ልምጣ። አለቃዬ ስለሚቆጣ ችግር የለውም። በቃ ነግረውናና በቃ ታች ይጠብቃል። እሺ እሺ እሺ። በጣም ያሳዝናል። ያው አለቃው እንትን እስኪል እኛ ታች ወርጄ በጠብቀው ይሻላል። ዳኒም ማዞረው። ስለዚህ ያው ስራው ላይም ሪስክ ከመውሰድ ታች ወርዶ መጠበቁ የተሻለ ነው የሚሆነው ማለት ነው። አንተ ደከመኝ። በስማ ወይ ዳኒ አይዞን አዞረሽ። አገኘሁት። አይ አሰሪዎቼ ትንሽ እንትን ሲሉ ለትንሽ ላማክራቸው ምናምንና ልምጣ አለ። በቃ እንዴት ይሻላል? እዚህ እንቀመጥ እናንተ ብቆ እንዴት እና እሺ እንዴት ከብዳ እኔ እኮ ያዞረኛል። ወደ ላይ ስወጣ ያዞረኛል እንደዛ። ኧረ በስመ አብ በጣም ያሳዝናል። ብቻ ነገሮች ምን አለ የመጣው ነው አለ? አዎ መጣው አለ አለቃው። ዳኒ አዞሮ እኮ ብሎ ይባላል። እንዴት ነሽ? ላቡኛለሁ ናጉጆ ወይ ሄና እንዴት ናችሁ? እንዴት ነው? አማን ነው። አማን ነው። ብቻ እኔ ዳኒ በቃ ዳኒ ችግር የለም ነው ችግር የለም እሱ ጋር ሄና እንዴት ነው? ስራ አሪፍ ነው። ያው እየታገለው ነው። ተራራቅና ተጠፋፋን እኮ በእናትህ። እኔም ትንሽ አልሞላለህ አይደል በእናትህ። እና ዳኒ ወይ ሁሉ ሰላም ይመስገን። ያው ጠፋው፣ ይቅርታ በጣም። አረ ችግር የለም። እንዴት አወቃችሁት ስራ ቦታዬ? እኔ ነኝ እኮ በዚህ ሳልፍ ያየው። አይተኸኝ ነው? ከዛ ለቴዳ ስነግረው እኔ ታውቃለህ፣ ያም መሀል አይደል እንዴ ይሄ ነገር አይከብድም? ተው እስቲ ዳኒ ማለት ይሄና ምን አለ መሰለ እኛ መስራትን አሁን ላይ ጠልቼ አይደለም። ማንም ሰው ይታገላል ህይወት ምናምን ማለት አንዳንዴ ያው መለያየት እኮ አንዳንዴ ብዙ ክፍተቶች ያመጣ። እኛም በራሳችን ሀጃ ውስጥ ሆነን ነው እንግዲህ አንዳንዴ ነገሮች እና ቅድም ዳኒ መጥቶ ነው እንዲህ ሲለኝ ደንግጬ ነው እኔ ራሱ ለምሳ እንደገባው ስንል እዚህ ሆነ ኮንስትራክሽን ጋር ጀምረዋል ምናምን የቀን ስራ ምናምን አለኝ። ማለት መስራትን አይደለም እየጠላው ያለሁት ግን ካንተ ህመም ጋር አይመከርም አንደኛ። ሁለተኛ በቃ በፈለገ መንገድ ቢሆን አንተ ከዚህ በፊት እኔና አንተ ስታስታርቀኝ ራሱ ስንት ቪዲዮዎች እንደሰረዝን በወገብ ህመም እኔና አንተ ነው የምናውቀው። በደንብ ነው የማውቀው ያለብን ችግር አውቃለሁ። ስለዚህ የሚገርም ወይንም የሚለውጥ ምናምን ጨላም ኖሮት አይደለም ግን እኛም ተው ልንልህ ምናምን ሳይሆን ምንድነው ይሄን ያለ ማለት እንደዚህ ማለት ያወክ በሽታን ሌላ የመጨረሻ ቤተሰብን ለማጨናነቅ እንደዚህ ማመሳሳ ማለት እንደዚህ አይነት ነገር ውስጥ መግባት የለነበረብም ብዬ ባይ ነኝ። እኔ ታውቃለህ ምንድነው የተፈጠረው ራሱ ቢነግረን እስቲ የሆነ ምንችለው ነገር ካለ እንትን እንላለን። ንገረን። ህይወት ወዴት አቅጣጫ እንደምትወስደን አናውቅም አይደለ? ተዳዳን እንከከው በቃ እኔን እዚህ ላይ ያስቀመጠችኝ ህይወት ሁሉን ከተናገሩት ወደ ባዶ ይቀራሉ የሚባለው ስለ የቤተሰብ ጉዳይ ነው ወይስ ምንድነው? አሁን ያ እኔ የማውቀው ነገር እዚህ ሰርተህ ምንም እንደማይተርፋ አውቃለሁ። ምን የተለየ ቋሚ ደግሞ እንዲህ አይነት እኛ እናውቃቸዋለን። እዚህ ወልሶ ከተማ ውስጥ የቀን ስራ ክፍያ በጣም የወረደ ነው። ምንም ይዘህ የምትገባው ነገር የለም ማለት አሁን ተወው ስራው ምናምን ሳይሆን በቃ ብቻ ቢያንስ ሌሎች የተሻሉ ማለት እንዲህ ቁጭ ብለህ አንተ ይናል ከወገብ ጋር ያልተያዙ ነገሮች መሞከር እንዴት አቃተ? ምንድነው እንደዚህ ማለት ምን ይሄን ያክል ማለት ግልጽ አድርግልኝ እስቲ ምንድነው ቢገጥመው ነው? ያው በቀደም እኮ ከዳኒ ጋር ተገናኝተን እኮ የተወሰነም ቢሆን አጫዎች ያለበት በቃ ቤት ውስጥ የሆነ ችግር አለ ታውቃለህ። ደግሞ እኔ ያለው ቤተሰቦቼ እኔ ከሰው በታች እንዲሆኑ አልፈልግም። ገባ? ቤት ውስጥ ይሄ ነው ለደም አልችለው ከባድ ችግር አለና ያ ነገር ማቋቋም ነው። ጉዳይ አይደለ ሌላ ምንድነው? በቃ ተወዳኒ በቃ እኔ እናንተ ብቻ ማለት እንዲቆይ ነው የፈለኩት። ያው የዳውን ጉዳይ እየከፈለ ነው በየወሩ አውቃለሁ እኮ እሱን ሌላ መንገድ አንፈልግም ወይ ነው እኔ ግራ ይገባኝ። ወይስ እኔ ግማሹን እንኳን ባልችል እኔ ዩቲዩብ እየሰራው አይደለም ዩቲዩብ እየከፈለኝ አይደለም። በቃ እሺ ሌላ ነገር እንትን ብለን አንከፍለውም። ለ15000 ብር በለመሞት አለብህ እንዴ አንተ?
እሺ እኔ ስልኬን እሸጣለሁ። አረ በእናትህ ሰው በቃቶ የኔ ችግር ነው እኮ ነው ይወጣዋለሁ። በቃ አትጨናነቁ እናንተ እኔ እንድትጨናነቁ አይደለም እኮ መጀመሪያም ከናንተ እኮ የሸሸሁት ለዚህ ነው። በቃ ገባህ አይደል? ቢያንስ ከወጥቼ ከመለምን የተወሰነ ሰርቼ የሆነ ነገር ልሸፍን ነው። አይሞላም። ምንድነው ማለት እኔ አሁን በቃ አሁን 15000 ብር አካባቢ ነው የቀረው። ግማሹ ከፍሎ አሁን እኮ ሄኖክ ምን አለ መሰለህ አንድ ነገር ማወቅ ያለብህ ነገር እንዴ አንተ ጠንካራ ሰው አይደለም እንዴ ማለት እኔ አሁን አንደኛ ሙሉ አፍ ይዤ እንዳል ማናችንም የሆነ እጃጀ ላይ እኔ ራሱ ማርያምን ነው ማለት በቃ እኔ በሰው እጅ እንዳለ በለኝ በቃ በአጠቃላይ እኔ ራሴ ቤት እያስተካከልኩ የሆነ ነገር እያልኩ ያለው ሰው ነኝና እንደዚህ ነው ማድረግልህ አሁን አትስራ ምናምን ለማለት ሳይሆን ምንድነው አሁን ትርፍ ምን አይነት ነገር ያንን ነገር መመለስ የማትችልበት ስራ ውስጥ ነው ያለው እውነት ለመናገር ማለት ያንን ነገር ሰርቫይቭ አድርገህ የሆነ ሰው እኮ የሚያዋጣው ስራ ውስጥ ሆኖ ቢሆን ችግር የለውም አንተ ግን ከዛ በላይ በሽታ ትገዛለህ እኔ እንደተረዳው ከሆነ ምክንያቱም ከወገብ ጋር የተያያዘ በሽታ እናውቀዋለን ምን እየተሰማ እንዳለ ምን አይነት ነገር ውስጥ እያለ እንዱ ጸበሉንም ትተ እንደዚህ አይነት ነገር አለ እንዴት ቀጠሩህ እነሱ ራሱ ነው ያልገባኝ ቴና እኔ ምንም ልልህ አልችልም ግን ማለት ነው ትንሽ ብር ነው የቀረ ጊዜ እንትን የሆነ መንገድ እንፈልግ ቴዳ በቃ እኔ እሱን ነው የምለው። ኧረ ዳኒ ምንም መንገድ የለም በእናትህ እኔ እናቴስ እሺ እኔ አልዳን በቃ እናቴን አስበዋል እኮ እናትህ እኮ አንተ ስትሞት ነው የምትጎዳው ያልካ ቁራኛ ፓራላይዝድ መሆን ነው እንደፈለግከው አንተ እንዴ ማዘር ራሱ እኔ ሆኜ ቢሆን እሷ ተለወጠች አይደለም በእናትህ ማዘርንም ቢሆን እናናግራቸዋለን ተው እንዳትነግሯት እኔ እንደ አይነት ስራ እንደምሰራ አታውቅም እኮ አሁንም እኮ ተይሉ ከቤተሰብ ተደብቀ አሁን እሺ የሆነ ቀን ወደቀ ተብለ ብንጠራ ወይ ማዘር ብትጠራ እንደዚህ አይባልም ሄኖክ አራብስ ማመድ ምን ነው በወር ስንት ብር ነው መከፈለው 1500 ነው 1500 ነው 2000 ብር በወር 2000 ብር እሺ ከዚህ ምን ያህል ታገኛለህ ታርፏል ቢያንስ የቤት የተወሰነ እንኳን የቀን እንትን እሸፍናለሁ በቃ ቢያንስ ይሄ ነው በቃ ታውቃለህ ያለውን ችግር ጋር አሁን እንዲህ ነው ብዬ ነው እዚህ ጋር ማውራትም አልፈልግም አባባሌ ገብቷል ቴዳ ምን አይነት ችግር ነው መሰለህ የወገብ በሽታ አይፈትም ባይ ነኝ ለምሳሌ አሁን አንደኛ በሽታ ከባድ ነው ቀላል እንዳይመስልህ እንደዚህ እንደምታስበው ነገሮች እንደምታደርጋቸው አይደሉም እኛ መርዳት ብንችል እንደዚህ አይነት ነገር ብንሆን የሆነ ነገር ይወስንቱ ራሱ እኮ ምንም ገና እየተዋቀረ ያለ እንደዚህ ነገሮች አለ እንጨት እያነሳ ነው ትልልቅ ነገር ባነሳ ቁጥር እዚህ ጋር የነበረብን ነገር እንኪዝ እንደሚደርስብን ማወቅ አይከብድም በቃ ቢያንስ ለሱ ህክምና እንኳን የሚሆን አጣው ታውቃለህ ቤት ውስጥ ያለውን ችግር ታውቃለህ ካርታ ተይዞ ነው እንትን ያለው ገባህ አይደለ እና እናቴ ደግሞ ከሰው በታችሁና ማየት አልፈልግም ገባህ ለትንሽ ብር ተብሎ እሷ ታውቃለች እዚህ እየሰራ ነው አታውቅም በቃ እኔ ምን እንደምላ አላውቅም ብቻ እኔ በጣም ከባድ ነው እኔ እንደዚህ አይነት ነገር እንደ ያልገባህ ነገር አለ በቃ ሞክሩኝ እኔ ሶሻል ሚዲያው ላይም ለመምጣት ነገሮች በፈለኩት መንገድ አልሄድም አሉ በቃ በሽታ ፖት በቃ እናንተ ታልቅስ በእናትህ ወንድ ልጅ አለቅስም በእናትህ እኔ አሁን ሌላ ነገር አይደለም በቃ ነገሮች በፈለኩት አቅጣጫ አልሄድም ሁሉም ነገር ከጄ መመሸሽ ጀመረ ታውቃለህ ሶሻል ሚዲያው ላይም ነገርያችሁ ነበር እመጣለሁ በሶሻል ሚዲያውም ብዬ ግን ነገሮችን እንጃ ብቻ ትሄዳ በቃ እኔ አውቃለሁ ለእናትህ ብለህ እንደሆነ ገብቶኛል ተረድቻለሁ ለእናት ሲባል ብዙ መስዋዕትነት ይከፈላል ግን ደግሞ አንተ እየሞትክ አይደለም እሷ የምትጠቀመው እኮ አንተ ስትኖር ነው አንተ ሄኖክ ሲያማሃል አይደል እንዴ ታውቃለህ እኔ እኮ እረዳሃለሁ በቃ እኔ በጣም በብዙ ጦቶች ውስጥ ያደኩም ሰው ነኝ ገባህ አይደለ የፈለገ ቢመጣ ማለት ነው ሄኖክ እግዚአብሔርን ነው የምልህ እኔ ካልሆነ በቃ እኔ እኮ አሁን ምን ልበልሽ እኔ እንዴት እናደርገው እኔ የሆነ የኔም ያለውበት ስራ አዋጭ አይደለም ባጃጅን ታውቃታለህ በቃ እኔ እናንተ ተጨናንቃችሁ ማስጨነቅ አልፈልግም አይደለም ቁጭ በል ነው ካረገ ማረግ ቁጭ በል አንዴ እሺ ነው አሬ ነው በእናትህ ነው ዳኒ ካልሆነ በቃ ስልኬን ይሰጣል እግዚአብሔር ማለት ፋሚሊ እኔ አሁን እንዴ ምን ልበልሽ እንዴት ምንድነው የሚባለው መጣው ስለ እኛም የምንችለውን እናርግለት የሆነ ሰውም ካለ ስልክ ቁጥሩን እናስቀምጥላለን በልበ ሙሉነት ማላወራው ምን መሰለህ ዳኒ እኔ ብዙ ውለታ አለብኝ እሱ እውነት ለመናገር በጣም ብዙ ውለታዎች ዳሬን ታድጓል ጓደኛዬ ነው ብዙ ነገር ነው ግን
የሆነ ነገር እኮ ሲኖር አይደለ ሐሳቤ ነው። ድንገት ለሱ በሐሳብ ልጠቅመው እችላለሁ እንጂ በምንም ልረዳው እንደማልችል እርግጠኛ ሆኜ እነግራለሁ። ግን ለሱ ደግሞ አሁን ወገቡ ያመመው እንዲህ አይነት ህመም እየተሰማው እንደዚህ አይነት ነገር እኔ እንጃ እኔ አላቅም። ነግሬዋለሁ። ስልክ ስላሌለውም ሶሻል ሚዲያ ላይ እንትን አለ። በእኔ ስራ ብየዋል። በእኔ ስራ ስልክ እንገዛለን ስራ አልኩት። አይደለም የሰው ልጅ አሁን ብዙ ብር እኮ በቃ ቢታገስስ አንድ ሰው ልህ ውስጥ ከመግባት 15000 ብር እኮ እንደ ቀልድ እየተባለ ቀስ እየተባለ ማግኘት የሚቻል ገንዘብ ነው። ገባ አይደለ? ትግስት ኖሮት እኛም ዝም ብለን እሱ ቪዲዮ ላይ ፕራንኮችም ቀልዶችም እየገባን እንደምንም እንሞክራለን። ሰዎችም የሚመለከቱልን ከሆነ ምናምን ደግሞ ዩቲዩብ ደግሞ በጣም አስቸጋሪ ነው። እኛ ምንም ሞከር ነው ያያየው ነው ትተነዋል። በእውነት ለመናገር በስተክል ገንዘብ ካገኘ አላቅም በእናትህ ያኔ ምን እንደምል አላቅም። ምን በእናትህ ሌላ ስራ ካገኘው እኔ የምችለውን አደርጋለሁ። ካልሆነ ዝም ብሎ ስልኬን ማልጠቀምበት ከሆነ እሸጠዋለሁ። እግዚአብሔር እንደዛ እናደርጋለን። በቃ አንደኛ ሰዎቹም እንትን እንዳይሉ እንትን ነበር። እናስጠቁረዋለን። በቃ በእናትህ እኔ በቃ ሲወጣ ወደ ማታ ድንገት ካገኘ ነው እናወራውና ስልክ ቁጥር እናስገባላታለን። ሰውም እየደወለ አጽናኑት። በቃ ቤተሰብ ሰው ያገኛል፣ ያጣል፣ ይቸገራል፣ ደግሞ ያልፍለታል። ሁሉም ሰው እንደ እንትን አይደለምና ደውላችሁ አይዞ በሉት። በቃ እኔ ይሄን ልል የምችለው በቃ ስልክ ቁጥሩን እንጽፋለን። ቤተሰብ በቃ እኔ ምንም ምለው ነገር የለም። ብቻ አንዳንድ ሰው እልህ አለበት በራሱ የሆነ እኔ ያልኩት ይሁን በጣም ነው ወገቡ የሚያመው። እውነት 2 ቀን እንደዚህ ለ10 ደቂቃ ለ20 ደቂቃ በፊት ራሱ ቪዲዮ ስንሰራ በጣም ያመዋል። እና ይሄ ስራ ደግሞ እንዳያያችሁት እንጨት ማገዝ ምናምን ስላለው ትንሽ ይከብዳል። ከዛ ጋር በሽታ ነው ትርፉና ምናልባት ደውላችሁ በእናታችሁ ተው ብትሉን ብታግዙን እንደውም በቃ ይቅርብ እንደዚህ አይነት ነገር ብትሉልኝ ደስ ይለኛል። በቃ እኔ በእናትህ እንሂድ በእናትህ እናስጠቁረው ማታ እናገኘው አይሻልም? እኔ ጓደኛዬ በጣም ይገርም